በዛሬው የፊንፊኔ እንግዳ ፕሮግራማችን አቶ ሱልጣን ቃሲም ነው የጋበዝነው። አቶ ሱልጣን ቃሲም የኦሮሞ ዲሞክራቲክ ህብረት ፓርቲ ሊቀመንበር ናቸው። የሀረማያ ዩኒቨርሲቲ የህግ ክፍል መምህርና በአሁኑ ሰዓት ደግሞ በፊንፊኔ ዩኒቨርሲቲ የሶስተኛ ወይንም ፒኤችዲ ዲግሪ ተማሪ ናቸው። ከዚህም በተጨማሪ ከአቶ ሱልጣን ቃሲም ጋር ስለ ፓርቲያቸው፣ ስለ የተቃርኖ ትርክቶች፣ የህግ የበላይነትና ሌሎች ጉዳዮች ተጨዋውተናል። የፕሮግራሙ አዘጋጅና አቅራቢ ሁሴን ሐሚዶ ነኝ። እስከ ፕሮግራሙ ፍጻሜ እንድትከታተሉን በአክብሮት ጋብዛለሁ። እሺ፣ አመሰግናለሁ። እኔ ስሜ ሱልጣን ቃሲም ይባላል። የኦሮሞ ዲሞክራሲያዊ ህብረት ሊቀመንበር ነኝ። ስለ እርሶና ስለ መስራቾቹ አመሰግናለሁ። እንግዲህ እኔ በሀረማያ ዩኒቨርሲቲ ለረጅም ጊዜ የህግ ሳስተምር ነበረ። በፌዴራሊዝም የማስተርሴን ሰራሁና በአሁኑ ሰዓት የህገ መንግስት ጉዳይ ላይ ፒኤችዲን በአዲስ አበባ ዩኒቨርሲቲ እየሰራሁ ያለሁ ነኝ። የኛ ፓርቲ የኦሮሞ ዲሞክራሲያዊ ህብረት የአዲሱ የቁቤ ትውልድ ፓርቲ ብለን ነው ራሳችንን ምን ሰየም ነው። እንግዲህ የኛ ፓርቲ ትልቁ በቅርብ የተቋቋመ ፓርቲ ነው። ኦልሞስት በ2011 አካባቢ ነው የተቋቋመው። ሀሳቡ ግን የለውጡ እንቅስቃሴ ተጀምሮ በተጋጋለበት ወቅት ነው። ስለ የኦሮሞ ህዝብ አማራጭ የፖለቲካ አስተሳሰብ፣ አማራጭ የሆነ የፖለቲካ ፓርቲ በወጣቶች የተደራጀ ያስፈልገዋል የሚል ሀሳብ ይዘን እስካሁን ድረስ የኦሮሞ ፖለቲካ ውስጥ ያሉትን የፖለቲካ አስተሳሰቦች፣ አደረጃጀቶች፣ የፖለቲካ አደረጃጀቶችንም ጭምር በደንብ አድርገን ጥናት በማካሄድ ምሁራዊ በሆነ መልኩ ነው ለማየት የሞከርነው። ከዛ በኋላ የተሻለ አማራጭ ሊሆን የሚችል አዲስ አስተሳሰብና በአዲስ ትውልድ በአዲስ ደም የተዋቀረ ፓርቲ ያስፈልገናል የሚል መደምደሚያ ላይ ስለደረስን ወደ ፓርቲው ማቋቋም ገብተናል። እንግዲህ የኛ ፖለቲካ ፓርቲ አብዛኞቹ የኛ ፓርቲ መስራቾች ወጣቶችና ምሁራን ናቸው። በዋናነት ዩኒቨርሲቲ አካባቢ ስለ ኦሮሞ እና አጠቃላይ ስለ ኢትዮጵያ ህዝብ ብዙ የሚያሳስባቸው የተሻለ የፖለቲካ አማራጭ ሊኖር ይገባል ብለው የሚያስቡ ምሁራን ናቸው ይህን ፓርቲ ያቋቋሙት። እንግዲህ ከሁሉም የኦሮሚያ ክፍሎች የተውጣጡ ከሁሉም የኦሮሚያ ማህበረሰብ አካላት የተውጣጡ በሃይማኖትም ደረጃ በትውልድ ቦታም ስንመለከት በኢኮኖሚ ስሪቱም ስንመለከት የአርሶ አደሩንም የአርብቶ አደሩንም የመሀል ሀገሩንም የዳር ሀገሩንም የኦሮሞ ህዝብ እንዲሁም የኢትዮጵያ ህዝብን በደንብ አድርጎ ማቀፍ የሚችል አስተሳሰብና የፖለቲካ አደረጃጀት ይዘን ለመምጣት ነው ያሰብነው። ተዋጽኦንም ስትመለከት ከጾታ አንጻር ከእድሜም አንጻር ያማከለ ነው። በዋናነት ወጣቶች ነን። ከዛ በተረፈ ያው ኦሮሞና ኦሮሚያን የሚመስል ፓርቲ ነው ከመሰረቱ ጀምሮ ለማቋቋም የጣር ነው። በጥሩ ሁኔታም ብዙ አብዛኛውን የማህበረሰባችንን ክፍል ኦንቦርድ ማምጣት ችለናል አሁን ባለንበት ሁኔታ። በጣም ጥሩ። እስቲ እናንተ የኦሮሞ ዲሞክራሲያዊ ህብረትን ስታቋቁሙ 2011 በተለይ ማለት ነው ከፍተኛ የሆነ የለውጥ ስሜት ነበር በዚህ ሀገር ውስጥ። እንደውም የተለያዩ ብሔር ብሔረሰቦችም እንደገና ደግሞ ፖለቲከኞች ራሳቸው የሚቀራረቡ የሚመስልበት ሁኔታዎች ሁሉ ነበረና በዛን ጊዜ እናንተ ለምንድን ነው በዛው ውስጥ ያሉትን ውስጥ መሳተፉን ትታችሁ በብሔር ለመደራጀት ያበቃችሁ ለምንድን ነው በዛን ሰዓት? በመጀመሪያ ደረጃ በብሔር መደራጀት አይ ቲንክ የሀገሪቱ የፖለቲካ ታሪክና የሀገሪቱ ነባራዊ ሁኔታ የሚያስገድደው እውነታ ነው። ትልቁም የኢትዮጵያ ውስጥ ያለው የፖለቲካ ፍጭት የሚያጠነጥነው የብሔር ማንነትና መብት ላይ ነው። በተለይ ከሀገረ መንግስቱ ግንባታና በ1960ዎቹ በአውሮፓ አቆጣጠር የተማሪዎች እንቅስቃሴ ጀምሮ የነበረው የብሔር ጭቆና ለብሔር ፖለቲካ መሰረት ሆኗል። ከዛም አንጻር በአብዛኛው ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች በብሔር ነው የሚደራጁት።
ብዙዎቹም ፕላትፎርም የሚፈጠረው ጎሎብኛል የሚለውን ሀሳብ ጎሎብኛል የሚለውን መብት ለማስከበር ነውና በኢትዮጵያ ውስጥ አንዱና ዋነኛው የጎደለው እኩልነት ያልተፈጠረበት የብሔር ማንነት ጉዳይ ስለሆነ ያንን በዋናነት ነው ይዘን የወጣ ነው። ከዛ በተረፈ ግን መሰረታዊ የሆኑ የኢኮኖሚ የእኩል የሀብት ተጠቃሚነት በሀገሪቱ ፖለቲካ ስርዓት ውስጥ እኩል ተሳታፊነት ጉዳዮችም አብሮ የሚነሱ ጉዳዮች አሉ። ሜቢ የክላስ ፖለቲክስም በኋላ ላይ አብሮ ሊመጣ የሚችል ነው። በአሁኑ ሰዓት ግን ትልቁና ዋነኛው ኢትዮጵያ ውስጥ ያለው ጉዳይ ከሀገረ መንግስቱ ግንባታ ጋር ተያይዞ የተፈጠረው ችግር ያንን መፍትሄ ለማበጀት ከ1960ዎቹ ጀምሮ ተከታትሎ የመጣ ጉዳይ ስለሆነ ነው በዚህ ደረጃ የተደራጀ ነው። ኢትዮጵያ ውስጥ እንግዲህ ብዙ ፖለቲካ ፓርቲዎች አሉ። አብዛኛዎቹ በእርግጥ በብሔር የተደራጁ ናቸው። አገራዊ ብለው ራሳቸውን ሰይመውም የተደራጁ ፓርቲዎች አሉ። ውስጣቸውን ስንመለከት እነኚህ ፓርቲዎች ግን በአብዛኛው በኢትዮጵያዊነት ሽፋን የሚንቀሳቀሱ በውስጣቸው ግን የሚፈልጉትን ጠባብ የሆነ አመለካከትና ማንነት ኢትዮጵያዊ ብለው የቀረጹት ማንነት አለና ያንን ማንነት በሌሎቹ ላይ ለመጫን የሚንቀሳቀሱ ናቸው። የተለያየ ስም ራሳቸውን ይሰይማሉ። ከዛ በዘለለ ደግሞ በአብዛኛው የሚያቀርቡት ሰፊ የሆነ የኢትዮጵያ ትርክት የሚመስል ነገር ግን መላውን ኢትዮጵያና ኢትዮጵያዊነትን አቃፊ ያልሆነ ጠባብ መሰረት ያለው አስተሳሰብ ይዘው የሚንቀሳቀሱ ናቸው። እነኚህ የፖለቲካ አደረጃጀቶች ብዙውን ጊዜ የኢትዮጵያን የፖለቲካ ችግር የበለጠ የሚያወሳስቡ እንጂ መፍትሄ ሊያበጁ የሚችሉ አይነቶች አይደሉም። በብሔር የተደራጁትም የኦሮሞ ፖለቲካ ፓርቲዎች አሉ። የኛ አንጋፋ የሆኑ የኛ ታላላቆች ያቋቋሟቸው ለረጅም ጊዜ ስለ ኦሮሞ ማንነትና ብሔራዊ መብቶች ሲያቀነቅኑ የነበሩ እኛንም በዛ ትውልድ ውስጥ ቀርጸው እዚህ ያደረሱን አሉ። በሂደት ግን ከፖለቲካ መስመራቸው የመውጣት ነገር በተለይም በመሃላቸው የሚፈጠሩ ቅራኔዎችን ኢንተርናሊ መፍታት ባለመቻላቸው ድርጅታቸው ሁላ እስኪከፋፈል እና የኦሮሞ ማህበረሰብ የኦሮሞን ሕዝብ በአጠቃላይ ወደፊት የሚያራምድ የፖለቲካ አስተሳሰብ ይዞ መቀጠል ያለመቻላቸው የተወሰኑት ደግሞ የኛ አባላት የቀድሞ እነኚህ ኦሬዲ ያሉ የፖለቲካ ፓርቲዎች አባል የነበሩ ውስጣቸውንም በደንብ የተረዱና ድክመታቸውንም የተረዱ ናቸው። ከዛም አንጻር ያሉት ፖለቲካ ፓርቲዎች በተለያየ ሁኔታ ግድፈቶች አሉባቸው። ጥንካሬያቸውም እንዳለ ሆኖ ከነሱ ስህተት ተምረን ራሳችን የቻለ በተለይ የኛን የቁቤ ትውልድ የአዲሱን የኦሮሞ ትውልድ ይዞ መውጣት የሚችል የፖለቲካ አደረጃጀት እንደሚያስፈልገን ነው። በተለይ ደግሞ ይሄ ለውጥ በአሁኑ ሰዓት የመጣው በዋናነት በኦሮሞ ወጣቶች እንቅስቃሴ ነው። ኦፍ ኮርስ የሌሎች ብሔረሰቦች ወጣቶችም በሰፊ የተሳተፉበት ሁኔታ አለ። ግን የኦሮሞ ወጣቶች በአብዛኛው ኢንፎርማል በሆነ አደረጃጀት ነው ሲንቀሳቀሱ የነበሩትና የፖለቲካ ስልጣን መያዝ የሚያስችል አደረጃጀት አልነበራቸውም። ያንን አደረጃጀት ማምጣት የሚቻለው በፖለቲካ ፓርቲ ደረጃ መቋቋምና መደራጀት ሲችሉ ነውና የኦሮሞ ቄሮ በፖለቲካ ፓርቲ ደረጃ መቋቋም ቢችል እነ ጀዋርም ሌሎችም አክቲቪስቶች መርተውት የመጡት የፖለቲካ እንቅስቃሴ ድሮ መንግስት ውስጥ የነበሩ የለውጥ ኃይል ተብሎ ወደፊት የወጡትን በአደራ ለመስጠት አንገደድም ነበር። የተደራጀና ጠንካራ የሆነ አካል ቢኖር ያንን ክፍተት ለመሙላት አስበን ነው እንግዲህ እኛ የተደራጀ ነው። ወጣቱ የለፋበትን የታገለለትን ደሙን ያፈሰሰለትን የዚችን ሀገር ውስጥ እኩል ተጠቃሚነት እዚች ሀገር ፖለቲካ ውስጥ ተሳታፊነት እዚች ሀገር አቃፊ ሆና እንድትሄድ የማስቻሉን ስራ ወጣቱ በባለቤትነት እንዲሄድበት ስለምንፈልግ ነው። የቀደሙት ፖለቲካ ፓርቲዎች ያላቸውንም ጥንካሬ ታሪካቸውንም በደንብ አድርገን እንገነዘባለን። እስካሁን ድረስ ለኦሮሞም ለኢትዮጵያ ሕዝብም ላበረከቱትም ትልቅ አስተዋጽኦ ትልቅ ክብርና ምስጋና አለን። ግን የኛ ትውልድ ከነሱም ሰፋ ያለና ከፍ ያለ የፖለቲካ ራዕይ ያስፈልገዋል ብለን ነው የተነሳ ነው። ከዛም አንጻር ነው ወደዚህ የመጣ ነው። የኢትዮጵያ ፖለቲካ አንዴ ተረጋጋ ሲባል ተመልሶ ወደ ሌላ ጡዘት የሚመጣበት ሁኔታዎች አሉ። ለምንድን ነው ወደዚህ የሚሄደው? የፖለቲካ ምህዳሩ ሰፋ፣ የፖለቲካ ምህዳሩ ከጊዜ ወደ ጊዜ እንደዚህ ሆኗል እንደዛ ሆኗል እየተባለ እንደገና ደግሞ ሌላ ጡዘት ውስጥ የሚገባበት ሁኔታዎች አሉ። የታሪክ ኢሹዎች በብዛት የሚነሱበት ሁኔታዎች አሉና እነዚህ ነገሮች ታሪክና ፖለቲካው ራሱ እንዴት ነው ሊጣጣም የሚችለው?
እንግዲህ የኢትዮጵያ ፖለቲካ አጠቃላይ ትርክቱ ራሱ በመሰረቱ በጣም የተወሳሰበና በተቃርኖ የተሞላ ነው። ከሀገረ መንግስቱ ግንባታ ጊዜ ጀምሮ የነበረውን ሁኔታ ስንመለከት የኢትዮጵያ የፖለቲካ ታሪክ ነው ፕሮፌሰር መራራም ሌሎችም ምሁራን ባስቀመጡት መልኩ ብናየው በሶስት በጣም ራሳቸውን የቻሉ ትርክቶች ውስጥ የፖለቲካ ትርክቶች ውስጥ የሚቀመጥ ነው። አንደኛው አጼ ሚኒሊክ ወደ ደቡብና ምስራቅ ኢትዮጵያ ያረጉት እንቅስቃሴ የጦርነት እንቅስቃሴ የሀገር ግንባታ እንቅስቃሴ ነው ብለው የሚያዩት አሉ እና በዛን ጊዜ ውስጥ የተፈጠረው ፍጅት የተፈጠረው ነው ሰብአዊና ማህበራዊ ቀውስ በአጠቃላይ ሀገር መንግስቱ ግንባታ ላይ የተካሄደ ስለሆነና ሌሎችም ሀገሮች ውስጥ የሚከሰት ስለነበረ ኢትስ ኖርማል ኢትስ ኦኬ ምንም ማለት አይደለም ለሀገር ግንባታ ምንከፍለው ነው ብለው ያስቀምጡታል። ከዛም አንፃር የሚነሳው ኢትዮጵያ ውስጥ ያለው የፖለቲካ ችግር የዲሞክራታይዜሽን ዲሞክራሲን የማስፈን ጉዳይ ብቻ ወደ ማዕከል የተሰበሰበውን ስልጣን የመበተንና በተቻለ መጠን አሳታፊ በሆነ መልኩ የፖለቲካ ዲሞክራታይዜሽን ማምጣት እንደሆነ ብቻ ያስቀምጣሉ። ሌላኛው ጽንፍ ደግሞ ወደ ታች ወደ ደቡብና ምስራቅ የተደረገው መስፋፋት ተራ የሀገር ግንባታ ስራ አይደለም። እነኚህ ማህበረሰቦች ራሳቸውን የቻለ የራሳቸው ኪንግደም የነበራቸው የራሳቸው ሱልጣኔት የነበራቸው የራሳቸው ማህበራዊና ፖለቲካዊ ተቋማት የነበራቸው ራሳቸውን ማስተዳደር ይችሉ የነበሩ ህዝቦች ናቸው። ሌላው የኢትዮጵያ ክፍል ጋር በታሪክም በተወሰነ ደረጃ በንግድም ይገናኙ ቢሆንም በአንድ ሀገረ መንግስት ስር አልተካተቱም ነበረ። አጼ ሚኒሊክ ግን ያደረጉት እንቅስቃሴ ከፍተኛ የሆነ የሀገር ማቅናት ዘመቻ ነው። ማቅናት ሲባል ቤዚካሊ ትርጉሙ ራሱ የቅኝ ግዛትን የሚያመለክት ነው። በተለያዩ የታሪክ ጸሐፍቶችም በግልጽ የማቅናት ስራ እንደተሰራ ነው የሚገለጸውና የደቡብ አጼ ሚኒሊክ ዘመቻ የአገር ማቅናት ጉዳይ የቅኝ ግዛት ጉዳይ ስለሆነ የኢትዮጵያ ፖለቲካ ችግር መፈታት የሚችለው በዲኮሎናይዜሽን ነው። ዲኮሎናይዝ መደረግ አለበት። ኢምፓየር የተገነባው ኮሎኒያል ኢምፓየር ነው የተገነባውና አጼ ሚኒሊክ ጥቁር ስለሆኑ ነጭ ስላልሆኑ አይደለም። ኢኳሊ ነጮች የሰሩትን ግፍ በደቡብ የኢትዮጵያ ህዝቦች ላይም ሰርተዋልና ያ ኮሎኒያል ኢምፓየር ስለሆነ ከኮሎኒያል ኢምፓየር ደግሞ የሚወጣው በዲኮሎናይዜሽን ራስን በመቻልና ነጻ ሀገር በመመስረት ነው የሚል የፖለቲካ አስተሳሰብ የሚያራምዱ አሉ። በመሀል ደግሞ ተራ የሀገር ግንባታም ጉዳይ አይደለም። ተራም ደግሞ የኮሎኒያል ኢምፓየር ግንባታ ብቻ ጉዳይ አይደለም። በመሀል ላይ የናሽናል ኦፕሬሽን የብሔር ጭቆና የተካሄደበት የታሪክ አጋጣሚ ነው ብሎ የሚገልጹ አሉና የኢትዮጵያን ፖለቲካ ስፔክትረም የፖለቲካ ፓርቲዎችን አቀማመጥ የያዙትን አቋም ስትመለከት ሞር ኢትዮጵያዊነትን የሚያቀነቅኑና አገራዊ ነን ብለው የሚያስቡት የመጀመሪያውን የሀገር ግንባታውን ናሬቲቭ ይዘው ይወጣሉ። ሞር ደግሞ ራሳችን ችለን መቋቋም ሀገር መሆን አለብን የሚሉት ራይት ቱ ሰልፍ ዲተርሚኔሽን በዋናነት ይዘው የራስን እድል በራስ መወሰን በዋናነት ይዘው ሰሴሽን መገንጠልን የሚያቀነቅኑ እስከ ቅርብ ጊዜ ድረስ የሚያቀነቅኑ የፖለቲካ ፓርቲዎችም አሉ። የዲኮሎናይዜሽን ናሬቲቭ የሚይዙ በመሀል ደግሞ በመልቲናሽናል ፌዴራሊዝም ህብረ ብሔራዊ ፌዴራል ስርዓት ውስጥ የኢትዮጵያ ችግር በሀገረ መንግስትና በብሔረ መንግስት ግንባታ ወቅት የተፈጠሩ ችግሮችን መፍታት ይቻላል የሚል አማራጭ የሚያቀርቡ አሉ። ሶስት ላንድስኬፕ አለው ማለት ነው የኢትዮጵያ ፖለቲካ። እንግዲህ ውጥረቱ የሚጀምረው የታሪክ አረዳዳችን ላይ ነው። ከዛም በዘለለ የተፈጠሩትን የታሪክ አጋጣሚዎች እንዴት ተረድተናቸው አሁን ላለው የፖለቲካ እንቅስቃሴ ግብአት ሊሆኑ ይችላሉ የሚለው ነው። እንግዲህ ትልቁ ነገር ያሳለፍነው ፖለቲካ አለ። እጅግ በጣም መጥፎ የሆነ ታሪክ አጋጣሚ ያሳልፈናል። በተወሰነ ደረጃ ደግሞ ማህበረሰባችንም የጋራ የሆኑ የተወሰኑ እንቅስቃሴው የጋራ ታሪክ አለው። የጭቆናም ታሪክ ብትለው የተወሰነ ደረጃም ለነጻነቱ ያደረገውም ትግል ታሪክ አለ። እነኚህ ሁሉ መልካሙም ሆነ መጥፎ የኛው የሀገራችን ታሪክ አካል ናቸው። መጥፎውን በታሪክነት አንስተ ነው ተምረንበት እንዳይደገም
እሺ በግልጽ አንስተን ታሪካዊ አንድምታውን ተረድተን የነበረውን ችግር ነው አምነን ከተቀበልን በኋላ ለሚቀጥለው ትውልድ እንዳይተላለፍ እንዳይደገም የምንማርበት የፖለቲካ ታሪክ ሆኖ ያልፋል። መልካሙን ደግሞ የፖለቲካ ታሪካችንን የበለጠ ቢልድ አድርገን ነው አሳድገነው ለበለጠ ጠንካራ የሆነ ህብረ ብሔራዊ የሆነች አገር መገንባት እንዲያስችለን ልንጠቀምበት ይገባል ነው። እዚህው ጋር አቶ ሱልጣን አንድ ብዙ ጊዜ የሚመጣብኝ ጥያቄ አለ። ጥሩ ያልሆነውን ተመረንበት ጥሩውን ደግሞ መልካም የሆነውን ደግሞ ይዘን መቀጠል አለብን የሚባል ሁሉ ጊዜ ሰዎችም የሚናገሩት ናቸው፣ ምሁራኖችም የሚናገሩት ነው። ግን ኮመን የሆነ አንደርስታንዲንግ አለን ወይ? የጋራ አንደርስታንዲንግ አለን ወይ? ይሄኛው ታሪክ መጥፎ ነው ብለን ተግባብተንበታል፣ ይሄኛው ታሪክ ጥሩ ነው ብለን የተግባባንበት አለ ወይ? ካልሆነ ይሄ መጀመሪያ ላይ የምናስቀምጠው መልካሙን ይዘን መጥፎውን ተመረንበት የሚለው ርዕሱ ብቻ በቂ አይሆንም። ምክንያቱም ዝርዝሩ ውስጥ ገብተን ነው ችግሩ የሚፈጠረው። ዝርዝሩ ሲገባ ነው ይሄ ነው መጥፎ፣ ይሄ ነው መልካም ብለን ተግባብተንባቸዋል ወይ ነው። እነዚህ ነገሮች ላይ የእርስዎን ምልከታ? በጣም ጥሩ ጥያቄ ነው የጠየቀን። ብዙ ጊዜ ስለ ታሪክ አጋጣሚዎች የታሪክ ያሳለፍናቸው ታሪኮች ላይ ያለው ፍጭት ያረዳድና የምንሰጣቸው ትርጉም ፍጭት ነው። አንዳንዱ በሚፈልገው መልኩ ነው የታሪክ እውነታው አለ። ይሄ ታሪክ እውነታ ሁሉም በሚፈልገው የፖለቲካ ናሬቲቭ መልኩ ትርጉም ይሰጠዋል። እንግዲህ ቅድም ያነሳነውን የአጼ ሚኒሊክን ወታደር ወደታች መስፋፋቱን ከሸዋ ተነስቶ ወደታች መስፋፋቱን ጉዳይ ሶስት የፖለቲካ ተራኪዎች የሚያዩበት እውነታውን አንድ እውነታ ነው የተፈጸመው፣ አንድ እውነታ ነው፣ ግን የሚያዩበት መስኮት የሚያዩበት እይታ የተለያየ መሆኑ ነው። እኔ እንግዲህ እቺ ሀገር እንደ ሀገር መቀጠል ካለባት በታሪኮች ላይ ያለን ግንዛቤ ተቀራራቢ መሆን መቻል አለበት። እንግዲህ እኔ በማንኛውም ሰብአዊ ስታንዳርድ በማንኛውም ሰብአዊ ሚዛን የተፈጸሙ በደሎች በበደልነት ራሱ መነሳት የሚገባቸው አሉ። የትኛውም ታሪክ ጸሐፊ ቢጽፈው የተወሰነ ሚዛን ማስቀመጥ ይችላል። ሰብአዊነት ሚዛን አለ። የታሪክም ደግሞ እውነታ የሚገመገምበት ሚዛን አለ። ያንን ሚዛን ላይ አስቀምጠን ለወደፊትም ደግሞ ሊኖረን ይገባናል የምንለው ሀገርም ጭምር ከግምት ባስገባ መልኩ መታየት ይኖርበታል። የምንፈልገውን የፖለቲካ ዓላማ ብቻ ለማሳካት ታሪኩን የምንረዳውና በዛ ፕሪዝም በዛ አመለካከት ብቻ ቀርጸን የምናቀርበው ከሆነ የሌላኛውን ማህበረሰብ እውነታን ሙሉ በሙሉ ሸፍኖ የማጥፋትና እንዳይነሳ ለመቅበር የሚደረግ መሯሯጥም ያስከትላልና ይህ ደግሞ ሊያግባባን አይችልም። እኔ ግፎች ተሰርተዋል። በተለይ በሀገረ መንግስቱ ግንባታ ሂደት ውስጥ በጣም ከባድ የሆኑ ጦርነቶች፣ ደም አፋሳሽ የሆነ ሰብአዊና ኢኮኖሚያዊ ድቀት ያስከተለ እንቅስቃሴ ተካሂዷል። ያ የታሪክ እውነታ ስለሆነ ጉዳዩንም ደግሞ የፈጸሙ ሰዎች ባይ ዘ ዌይ በአሁኑ ሰዓት የሉም። እኛ የታሪኩ ወራሾች ነን። አሁን እዚህ እየተፋጨን ያለ ነውና እውነታውን መቀበል ያስፈልገናል። ግፍ ከተሰራ ግፍ ስለመሰራቱ በማንኛውም ሰብአዊ ስታንዳርድ ግፍ መሰራቱን አምነን ተቀብለን ይሄ ነገር ግን በታሪካችን መደገም የለበትም ብሎን ማሰብና ማለፍ መቻል አለብን። ያለበለዚያ ከፖለቲካ ትርክታችን ጋር የማይመጥን ወይም ደግሞ ከፖለቲካ ትርክታችን ጋር የማይሄድ ስለሆነ ብቻ የታሪክን እውነታ እስከ መካድ አልተፈጠረም ተረት ነው ብሎ እስከ መካድ ማድረስ ያ ታሪኬ ተካደ፣ ተጎድቻለሁ፣ በዚህ በአገረ መንግስት ግንባታ ውስጥ ጉዳት ደርሶብኛል የሚለውን ማህበረሰብ ማግለልና የሱን ፔን ያለመረዳት የሱን ህመም ያለመረዳትም ጭምር ነው የሚያስከትለውና ለአገራዊ ለወደፊት የምናስበው ጠንካራ ህብረ ብሔራዊ ፌዴራል ስርዓት ግንባታም ጥሩ እንትን አይሆንም። እኔ አሁን በታሪክ አጋጣሚ ብዙ ጊዜ የሚነሳ ሳነሳ ለምሳሌ በአውሮፓ አቆጣጠር 1886 አካባቢ የተፈጠረው የአኖሌ ጉዳይ አለ። የአዙሌ ጦርነት አለ። የአርሲ ኦሮሞ ወደ ታች የደረገውን መስፋፋት የተቋቋመበትና በተደራጀ መልኩ ለረጅም ጊዜ ሲጋፈጥ ነበርና ኦልሞስት ወደ 5-6 ዙር በጀግንነት ሲዋጋ ነበር። በኋላ ላይ የአዙሌ ጦርነት ተካሄደ። አዙሌ ጦርነት ላይ ወደ 12000 የአርሲ ኦሮሞዎች በዛ ትግል ላይ ወድቀዋል፣ ትራፕ ውስጥ ገብተው። ከዛ በኋላ የተፈጠረው ደግሞ የአኖሌ ኢንሲደንት አለ፣ ሀርመሙራና ሀርከሙራ የሚባለው እዛ ላይ የአርሲ ኦሮሞ አጠቃላይ ደግሞ የኦሮሞ ህዝብ የአዙሌ
የአዙሌን ጦርነት እንደ ከባድና መጥፎ ነገር አያነሳውም። ተዋግቷል፣ በጀግንነት ተዋግቶ ሁለቱም የተሸነፉበት ነው። የአኖሌ ግን እጅግ በጣም የተለየ ሜቢ እዛ ላይ የተጎዱ ሰዎች ቁጥራቸው አዙሌ ላይ ከተጎዱት ሊያነሰ ሊሆን ይችላል በቁጥር ደረጃ። ግን የተፈጠረበት አትሞስፌር ሲታይ ለሰላም ስምምነት ተጠርቶ በዛ መልኩ ከፍተኛ የሆነ ግፍ የተሰራበት ህዝብ መሆኑ ያ ፔን እስካሁን ድረስ ሳይኮሎጂካሊ ማህበረሰቡ ውስጥ አለ። የማህበረሰቡን የታሪክ አረዳድ ከኢትዮጵያ አገረ መንግስት ጋር ያለውንም ግንኙነት እስካሁን ድረስ ቀርጾት ያስቀመጠ ነው። ትልቅ የታሪክ ጠባሳ ነውና ሁለቱም ጦርነቶች ናቸው። ሁለቱም የታሪክ አጋጣሚ ናቸው። ማህበረሰቡ ግን ፍትሃዊ ባልሆነ መልኩ ተጎዳ ብሎ የሚያስበው ነው ሜሞሪስ ቀርጾ የሚያስቀምጠውና እኔ ይህ ማህበረሰብ ተጎዳ ብሎ የሚያስብ ከሆነ ሌላኛው ፔኑ ሊረዳለት ይገባል የሚል እንትን ነው አመለካከት ነው ያለኝ። ይሄ እዚህ ጋር ነው ትልቁ ነገርና እዚህ ጋር የፖለቲካ ምሁራኖች አሉ፣ የፖለቲካ ሰዎች አሉ። የፖለቲካ ስራ መስራት አለበት። የታሪክ ምሁራኖች አሉ፣ የታሪኩን ስራ መስራት አለባቸው። ታሪክ ያለፈ ነገር ነው። ያለፈውን ነገር ነባራዊውን ሁኔታ ለህብረተሰቡ ማስረዳት፣ መጻፍ፣ መንገር ይጠበቅባቸዋል። ነገር ግን ሁለቱን ስራዎች ላይተን ካላየን ግጭቶች እዚህ ጋር ሊከሰቱ ይችላሉ። ምክንያቱም ፖለቲከኞች ኃይል አላቸው፣ ፓወር አላቸው። ምናልባት መንግስትም ሊሆን ይችላል። ወደሚፈልገው ከወሰደ የታሪክ እውነታ ከተሸፈነበት እሳት አመድ ውስጥ እንደማዳፈን ነገር ነው ሆኖ የሚያልፈው። ምክንያቱም እንዳያነሳ ችግር እንዳይደርስበት ይፈራል። ታሪክና ፖለቲካ የሆነ ኢንተርፌረንስ ሳይኖር ምሁራኖች በነጻነት ይሄንን ነገር የማስተማር ችግር ለምን ተፈጠረ? ከዚህ በፊት የነበሩት የኢትዮጵያ ታሪክ አለ፣ የተለያዩ የአፍሪካ ታሪክ አለ፣ ብዙ ታሪኮች አሉና እዛ ውስጥ በነጻነት ተነስቶ ለምን አልተሰራም? ምክንያቱም አገረ ግንባታ ላይም ስናይ ኮመንተሪተሪ እንዲኖር ይፈለጋል። ያ በኃይልም ይሁን በሰላም ኮመንተሪተሪ አለ በኢትዮጵያ ውስጥ ኢንስቲትዩሽን። እነዚያ ኢንስቲትዩሽኖች ደግሞ የራሳቸው የሆነ አድሎም ቢኖራቸው ኢንስቲትዩሽኖች አሉ። እዛ ላይም መስተካከል ያለባቸው ነገሮች ይኖራሉ። ናሽናል ፕራይድ ደግሞ ኮመንሊ የምናቀነቅነው ታሪክ ሊሆን ይችላል። የምናቀነቅነው የኛ መገለጫ ነው ብለን እንደ ኢትዮጵያ መገለጫ ነው ብለን የምናነሳቸው ነገሮች ሊኖሩ ይችላሉ። ትምህርት ስርዓት ውስጥ ማስገባት ነው። ይሄን ሁሉ የሚሰሩት ደግሞ የታሪክ ምሁራኖች ናቸውና ለምንድን ነው ታሪክና ፖለቲካችን ያልታረቀው? ብዙ ጊዜ ታውቃለህ ኢትዮጵያ ውስጥ ሪሊ እውነቱን ለመናገር የኢትዮጵያ ታሪክ ነጻ በሆነ የታሪክ ምሁር ተጽፏል ወይ? በሳይንሳዊ በሆነ መልኩ እውነታን ታሪክ ሲባል ያለፈን ክስተት እውነታውን አንጥሮ በማውጣት ነው። በማስረጃነት ተቀባይነት ያላቸው በዓለም አቀፍ ደረጃ ተቀባይነት ያላቸው ታሪክን ለመዘገብ የሚያስችሉ ስታንዳርዶች አሉና ያንን ስታንዳርድ በተከተለ መልኩ እውነታውን አንጥሮ ለማውጣትና ለዚህ ትውልድ መማሪያነት እንዲውል ማድረግ የታሪክ ምሁራን ትልቁና ዋነኛ ስራቸው ነው። ኢትዮጵያ ውስጥ ግን በዛ ደረጃ የተጻፈ ታሪክ አለ ወይ? ኢቨን ሲጻፍ ራሱ የኢትዮጵያ ሕዝብ ታሪክ ነው ወይ የተጻፈው? እውነቱን ለመናገር እስካሁን ድረስ በኢትዮጵያ ታሪክነት የሚቀርቡት አንድ በዜናው መዋዕል መልክ የተጻፉ ናቸው። በተለይ በንጉሳውያን የሚከተሏቸውና የነሱ ሎሌ በሆኑ ጸሐፊዎች የተጻፉ ናቸው። በተለምደው መልኩ ብዙ ጊዜ የሚያነሱትና የሚጽፉት ያ ንጉስ የሚፈልገውን ያ መሪ የሚፈልገውን የጦርነት ታሪክ ግሎሪውን የሱን የከፍታ ታሪክ ነው እንጂ የሱን ጥንካሬና ድክመት ባላንስ በሆነ መልኩ እንደ ታሪክ ጸሐፊ የሚያስቀምጡ አይደሉም። የአንድን ታሪክ አጻጻፍ መስፈርትን ያሟሉ ብዙዎቹ በሚል ደረጃ እኔ ምናልባት አላቅም። አዲስ አበባ ዩኒቨርሲቲ የታሪክ ትምህርት ቤት አለ፣ የታሪክ ስኩል አለ። ያ ስኩል ምናልባት በአዲስ መልኩ አዋቅሮ ሌሎችም ዩኒቨርሲቲዎች ውስጥ በአዲስ መልኩ አዋቅሮ የኢትዮጵያን ሕዝብ ታሪክ መጽሐፍ ደረጃ እስካልተደረሰ ድረስ እስከ ቅርብ ጊዜ ያሉት የፖለቲካ የታሪክ ጸሐፍትና የታሪክ መጽሐፍ ተብሎ የተቀመጡት በጣም ጥቂት ካልሆኑት በስተቀር አብዛኛዎቹ
ታሪክ ሳይሆን የፖለቲካ ትርክትን ነው ይዘው የሚወጡት። የመሪዎቻቸውን ጥንካሬ የሚፈልጉትን አላማ አጀንዳ ቀርጸው ያንን አላማ በሚያሳካ መልኩ ነው ሜቢ ከጥንት ጀምሮ ከአጼ ከአክሱም ስርወ መንግስት ጊዜ ጀምሮ ሜቢ በመካከለኛው ሜዲቪያል ፔሪየድ የተካሄዱትንም ጦርነቶችና ማህበረሰብ ግንኙነቶች በ15ኛው 16ኛው ክፍለ ዘመን የነበረውን አጠቃላይ የኢትዮጵያን ታሪክ ስትመለከት አብዛኛው ታሪክ የፖለቲካ ናሬቲቭ የሚመስል ነው እንጂ በብቁ ባለሙያዎች የተጻፈ አይደለም። ኢትዮጵያውያን ብቻም አይደሉም የውጭ ጸሐፍትም የጻፉት ራሱ ሪሊ እንደገና መገምገም ያለበት ነው ብዬ ነው ማስበው። ሶ ከዚህ አንፃር ብዙዎቹ የታሪክ መዛግብት ተብሎ የሚቀመጡት አሁን ላለነው የፖለቲካ ውጥንቅጥም መሰረት የሚሆኑ ናቸው። የተለያየ አይነት ናሬቲቮች ይወጣሉ። ያንን ናሬቲቭ ኒውትራላይዝ በሚያደርግ መልኩ በሚያለዝብ መልኩ በታሪክ ባለሙያዎች ኦብጀክቲቭሊ ማለት ነው የፖለቲካ አጀንዳ ይዘው ሳይሆን አጠቃላይ የህዝቡ ታሪክ መውጣት መቻል አለበት በሚል እሳቤ ሳይንሳዊ በሆነ መልኩ እንደ አዲስ መጻፍ አለበት። ይሄ ፖለቲካ ሪቪዥኒስት ሂስቶሪካል ሪቪዥኒስት አይደለም፣ ግን ታሪክን እውነታውን አውጥቶ ማስቀመጥ ከተቻለ አይ ቲንክ ከዛ ተያይዞ የሚነሳውን የፖለቲካ ጭቅጭቅም በተወሰነ ደረጃ ሊያለዝብ ይችላል የሚል እምነት አለኝ። ሶ ታሪኩ በአግባቡ ስላልተጻፈ ነው አሁን ላለው የፖለቲካ ትርክቶች ግጭት መሰረት የሚሆነው። ሰው ታሪካችን በአግባቡ መጻፍ ከቻለን ለወደፊት ሊነሱ የሚችሉ ጉዳዮችን በአግባቡ ማስኬድ እንችላለን የሚል እምነት አለኝ። በጣም አመሰግናለሁ። አሪፍ ሀሳብ ነው ያነሱልኝ አቶ ሱልጣን። ታሪኩ በአግባብ አልተጻፈም። በአግባብ ላለመጻፉ ደግሞ የፖለቲከኞች ወይም ደግሞ የባለስልጣናት እጅ እዛ ውስጥ ስለገባና የነሱ ፍላጎት ስለተካተተበት ነው የሚል ሀሳብ ነው። አሁን ያለው የፖለቲካ ምህዳሩን እንዴት ነው የሚያዩት? በኢትዮጵያ ውስጥ በጣም በርካታ አይነት ሂደቶችን አልፈናል። ግጭት አልፈናል። ብዙ ነገሮችን አልፈናል። አሁንም ያለንበት ነገሮች አሉና የፖለቲካ ስነ ምህዳሩን እንዴት ነው የሚያዩት? እስቲ እንግዲህ ኢትዮጵያ ውስጥ በጣም ብዙ የለውጥ አጋጣሚዎችን አሳልፈናል። ሳንጠቀምባቸውም አልፈናል። ሜቢ ከ1966ቱ የንጉሳዊ ስርዓቱ ከተገረሰሰበት ጊዜ ጀምሮ የነበረውን ታሪክ ስንመለከት አጠቃላይ የፖለቲካ ሂደት ስንመለከት ሰፊ የሆነ ኢትዮጵያን አገረ መንግስት እንደ አዲስ ሼፕ አድርጎ ጠንካራ ነገር አድርጎ ለማውጣት እድሎች ነበሩ። እነኛ እድሎች ግን በአግባቡ ሳንጠቀምባቸው የመከኑ በተወሰነ ደረጃ ጥገናዊ መልክ ብቻ በያዘ መልኩ ለውጦች ተካሂደው እነኛ ለውጦች ብዙም ሳይራመዱ የጨነገፉበት ሁኔታ ነው ያለው። አሁንም ትልቅ አጋጣሚ ነው አሁን በአሁኑ ሰዓት ያለው። ይሄ አጋጣሚ ግን የፖለቲካ ባህላችን እየተጫነው ይመስለኛል። ብዙም ጊዜ ኢትዮጵያ ታሪክ ኢትዮጵያ ፖለቲካ በጣም ጥቂት ጠንካራ እና በጣም ጥንቂትና ጠንካራ በሆኑ ግለሰቦች ተጽዕኖ ስር ይወድቃል። ብዙ ጊዜ የኢትዮጵያ ፖለቲካ አካሄድ በተደራጀና ህዝቡን በሰፊው አሳታፊ በሆነ መልኩ የሚደረጉ እንቅስቃሴዎች ወደ መንግስት ግንባታና ወደ መንግስት ስልጣን መቆጣጠር ሲገባ ተጽዕኖ የግለሰቦች ተጽዕኖ በጣም ተጽዕኖ ጎልቶ ይወጣል። የፖለቲካ ያሳለፍነው ፖለቲካል ካልቸር ታሪካችንም ድሮ የነበረውን ሙሉ በሙሉ አፍርሶ እንደ አዲስ መሰረት መገንባት ላይ የተኮረ ነው። የነበረውን እንዳለ ይዞ የተጣመመውን ሼፕ እያረግን እያቃናን ባለው ላይ ቢልድ እያረግን ብንሄድ እኔ እስካሁን ድረስ ወደ ኋላ የምንቀርበት የፖለቲካ አስተሳሰብና እንቅስቃሴ አይኖርም ነበር። እያፈረስን መገንባት ሁሉ ጊዜ መሰረት እየገነባን የምንሄድበት ሁኔታ እጅግ በጣም ኋላ ቀር ኢኮኖሚ ኋላ ቀር የፖለቲካ እንቅስቃሴ ያለበት ሀገር አድርጎናልና ከዚህ መውጣት መቻል ይኖርብናል ነው። አሁን እንግዲህ የተገኘውን የፖለቲካ አጋጣሚ ስንመለከት መጀመሪያ አካባቢ በጣም ሰፊ የሆነ ህዝብ አሳታፊ በሆነ መልኩ ትልቅ ተስፋ የተጣለበት እንደሆነ ነው የምንረዳው። እኛም ተደራጅተን የኢትዮጵያ ፖለቲካ ውስጥ ወጣቶች ወደፊት ወጥተው የሀገሪቱን ከፍተኛ የፖለቲካ ስልጣን መቆጣጠርና ሀገራቸውን ማስተዳደር ይኖርባቸዋል ብለን ይዘን ስንንቀሳቀስ ያንን ተስፋ ሰንቀን ነው የለውጡን ተስፋ ማለት ነው። አሁን ባለው ሁኔታ ግን በቅርብ ጊዜያት ወዲህ ያለውን ስንመለከት የፖለቲካ ምህዳሩ በተለይ ደግሞ በተፎካካሪ ፖለቲካ
ፓርቲዎች አቅጣጫ እየተወሰደ ያለውን እንትን ስንመለከት መንግስት እየወሰደ ያለውን አቋም ስንመለከት ከመጀመሪያ ከነበረው ሰፊ የሆነና ሁሉንም ሊያሳትፍ ከሚችል የፖለቲካ ምህዳር እየጠበበ እንደመጣ ያየንበት ሁኔታና ከፍተኛ ስጋት ውስጥ ያስገባን ሁኔታ እንዳለ ነው የምንረዳው። ለምን ቢባል በተለያየ መልኩ የሚገለጹ የታፈነ ፖለቲካ ፍላጎት አለ ኢትዮጵያ ውስጥ። ላለፉት 27 28 አመታት ህብረ ብሔራዊ ፌዴራሊዝም ይባል እንጂ ያለው የተገነባው ነገር ስትመለከት በስትራክቸር ደረጃ ፌዴራሊዝም የሚመስል በይዘት ደረጃ ግን ስቲል አህዳዊ የሆነ የተማከለ አስተዳደርን የሚከተል የፖለቲካ አስተዳደር ነው የተገነባው። በአንድ ፓርቲ የበላይነት የሚመራ ኢቭን በአንድ ፓርቲ ውስጥ የተወሰኑ ቡድኖች የበላይነቱን ይዘውበት የሚሄዱ አይነት የፖለቲካ አስተዳደር ነበር የነበረው። ክልሎች እንኳን ቢኖሩ ጠንካራ የሆኑ ክልሎች እንዲሆኑ በፋይናንስም በፖለቲካ አቅማቸውም ጠንካራ የሆኑ ክልሎች እንዲሆኑና ፌዴራሊዝም የሚፈልገውን አይነት ቅርጽ የፖለቲካ አቅም ይዘው እንዲወጡ አልተደረገም። ያ ነገር አሁንም የሚቀጥል ከሆነ ክልሎች በፌዴራል መንግስቱ ተጽዕኖ ስር የሚወጡ ከሆነ ፌዴራል ላይ ስልጣን የያዘው የፖለቲካ ፓርቲ ተፎካካሪዎቹን ወደ ማጥፋት ወደ ማስወገድ የሚሄድ ከሆነ ከዚህ በፊት ያሳለፍነው የፖለቲካ ታሪካችን መደገሙ አይቀርም። ያ ዥዋዥዌ ያ ነው የፖለቲካ አዙሪት ውስጥ መውጣት አንችልም። ከዛ ለመውጣት ሙሉ በሙሉ የፖለቲካ ምህዳሩን ማስፋት ያስፈልገናል። ተፎካካሪ ፓርቲዎች ለዚች ሀገር ከኛ እኩል ለዚች ሀገር ያስባሉ የሚለውን እኔ ብቻ አይደለሁም የሚለውን ማሰብ አለብን። ለዚህ ሀገር የምናስበው ሀሳብ አላቸው። እነሱም የተሻለ ሀሳብ ለማቅረብ ይችላሉ። የምንመለከትበት ጉዳዩን የምንመለከትበት አቅጣጫ የተለያየ ሊሆን ይችላል። ሁላችንም ግን ለዚች ሀገር እናስባለን፣ ለህዝባችን እናስባለን የሚል መሰረታዊ እምነት ሊኖር ይገባል። ያ ካልሆነ የፖለቲካ ተገዳዳሪን የፖለቲካ ተፎካካሪን አጥፍቶ ብቸኛ ተወዳዳሪ ሆኖ በመውጣት የሚደረግ ትራንዚሽን አገሪቱን ሊያሻገር የማይችል መሆኑን ልንረዳ ይገባል። ከዚህም አንጻር መታየት ይኖርበታል። አሁን ያለው የፖለቲካ ምህዳር ካለፈው 2 አመት ተኩል ወዲህ ያለውን ስትመለከት ደረጃ በደረጃ እየጠበበ መጥቶ ወደ ተለመደው የፖለቲካ ሽኩቻ እየገባንበት ሁኔታና አሁን ባለንበት ደግሞ ክሪቲካል ታይም ላይ አገሪቱን አደጋ ውስጥ ሊከት የሚችል በጣም ኤክስፕሎሲቭ የሆነ ሁኔታ እየተፈጠረ እንደሆነ ነው የምንረዳውና መንግስት የሚያነሳው አለ፣ እንደገና ደግሞ ተፎካካሪ ፓርቲዎች የምታነሱት አለ። መንግስት ከሚያነሳው ውስጥ ታፍኖ የነበሩ ከፍተኛ የሆኑ የሀሳብ ነጻነት ሙሉ በሙሉ ተፈተው ስለተለቀቁ ከገደብ ወጥተው የጸጥታ ችግር እስከመሆን ከፖለቲካው አቅጣጫ ሁሉ ወጥቶ ሜዳ ሁሉ ወጥቶ የጸጥታ ችግር እስከመሆን ድረስ የተደረሰበትና የህብረተሰቡ ወጥቶ መግባት ጥያቄ ውስጥ እንዲገባ ስለተደረገ እዚህ ላይ ደግሞ መንግስት የህግ የበላይነትን የማስከበር ኃላፊነት ስላለበት እዛች ጋር እርምጃ ወስዳለሁ የሚል አይነት ነገሮች አሉት መንግስት። ተፎካካሪ ፖለቲካ ፓርቲዎች ደግሞ የራሳቸውን መንግስትን የፖለቲካ ምህዳሩን አጥብቦታል ነው የምትሉት። በመሀል ላይ እንዴት ነው መታረቅ መቻቻል ሊኖረው ይችላል? ምክንያቱም ሲጀመር መንግስት ነው። የተፎካካሪ የፖለቲካ ፓርቲዎች መንግስት ለመሆን የሚሄዱ ናቸው። አንድ ሀሳብ ወይንም ደግሞ አንድ ፍልስፍና ላትከተሉ ትችላላችሁ። ግልጽ ነው። የተለያየ ስለሆነም ነው ተፎካካሪና መንግስት የተባለውና እንዴት ነው ወደ መሀል መምጣት የሚቻለው? የፖለቲካ ፓርቲዎች በራሳቸው እንዴት ነው ከመንግስት ወደ መንግስት ቀረብ ማለት የሚችሉት? መንግስትስ ጠበቅ የሚያደርጋቸው ነገሮች ካሉ መቻል ያለበት ያልቻለው ነገሮች ካሉ እነሱን ወደ መቻል መልሰው የፖለቲካ ልዩነቱ ነው ብሎ እየቻለ ወሳኝነቱ ለህዝቡ የሚሰጠው እንዴት ነው? ወሳኝነቱን ለህዝቡ መስጠት ለምን አቃተ? ህዝብ ካልመረጠው ወደ ስልጣን አይመጣም ተፎካካሪም መንግስትም ህዝብ እንዲወስን ለህዝቡ ለምን አልተወም? በጣም ጥሩ ሀሳብ ነው ያነሳው። እሺ እኛ ያሳለፍነው የፖለቲካ ባህል መንግስትም በብቸኝነት
የራሱን የፖለቲካ እንቅስቃሴ መንግስት ገዢው ፓርቲ ለማለት ነው ስቲል ብዙ ጊዜ በገዢው ፓርቲና በመንግስት መካከል ያለውን ነገር ሰዎች ለመረዳት ይከብዳቸዋል ገዢው ፓርቲ በአሁኑ ሰዓት ስልጣን ላይ ያለ ነው መንግስት ሲባል ግን በአገር ሲባልና መንግስት ሲባል ቀጣይነት ያለው ነው ገዢው ፓርቲ ከ5 አመት በኋላ በህዝብ ምርጫ የመጣ ስለሆነ በህዝብ ምርጫ የሚቀየር ተቋም ነው ኢትዮጵያ ውስጥ ግን ለረጅም ጊዜ ያሳለፍ ነው መንግስትንና ፓርቲ ለይቶ ያለ ማየት ኢቭን ሲቪል ሰርቫንቱን ህዝብ አገልጋይ ሳይሆን ያን ፖለቲካ ፓርቲ በስልጣን ላይ ያለው የፖለቲካ ፓርቲ አገልጋይና አስተሳሰብ አቀንቃኝ እንዲሆን ተለጣፊ የማድረግ ነገር አለ ያ አስተሳሰብ ስቲል አልተቀረፈም መወጣት መቻል አለበት ተፎካካሪ ፓርቲዎች ደግሞ የመንግስት ኢንስቲትዩሽኖች ተቋማት የዲሞክራሲ ተቋማት የህዝብ ተቋማት አልቲሜትሊ የኛ ናቸው ያገራችን ናቸው የራሳችን ናቸው የህዝባችን ናቸው እኛ አሁን በስልጣን ላይ ያለውን የፖለቲካ ፓርቲ አሸንፈን በህዝብ ምርጫ አሸንፈን ወደ አገር ማስተዳደርና ስልጣን ስንመጣ እነኚሁ ተቋማት ናቸው የሚያገለግሉን እነኚሁ ተቋማት ይዘን ነው ህዝብን የምናስተዳድረው ስለዚህ ተቋማት ላይ የሚደርሱ ችግሮች ተቋማችንም የምናቀርበው የፖለቲካ ትግል ወደ አላስፈላጊ የፍጥጫና የጸጥታ መደፍረስ ደረጃ መድረስ የለበትም ወደዛ ግን የሚያደርሰው ምንድነው ወደዛ የሚያደርሰው በብዛት ስንመለከት በስልጣን ላይ ያለው ገዢ ፓርቲ የመንግስት ተቋማት ውስጥ ያለውን የራሱን አደረጃጀት ተጠቅሞ የሚያደርሰው ተጽዕኖ ነው ሰላማዊ በሆነ መልኩ የኢትዮጵያ ህዝብ ማንኛውም የተፎካካሪ ፖለቲካ ፓርቲ ሰላማዊ ሰልፍ ቢጠራና ፖሊስ ደግሞ አስፈላጊውን ጥበቃ የማድረግ ግዴታውን በአግባቡ መወጣት ቢችል ሰው ሰላማዊ ሰልፍ አድርጎ መፈክሩን አሰምቶ ድንጋይ መወርወር ሳያስፈልገው ዱላ መያዝ ሳያስፈልገው ከፖሊስ ጋር መሯሯጥ ሳያስፈልገው በሰላም ወጥቶ ተቃውሞውን አሰምቶ መግባት ሐሳቡን አሰምቶ መግባት መቻል ቢለማመድ ፖሊስን በዛ ደረጃ ቶለራንስ ቢኖረው ሽኩቻው ብዙ እየተለመደና የውጥረቱ እየቀነሰ ይሄዳል የሚል ሐሳብ አለን እኛ ተፎካካሪ ፖለቲካ ፓርቲዎች መንግስት ላይ የምናቀርበው ቅሬታ በተወሰነ ደረጃ አገራዊ ተቋማትን በሚንድ መልኩ መሆን የለበትም ይሄ ገዢ ፓርቲ ነገ ስልጣኑ ሊለቃል መልቀቅም ደግሞ ይችላል በህዝብ ምርጫ የመጣ ፓርቲ እስካለ ድረስ መልቀቅም ይኖርበታል መለወጥ ይችላል ማለት ነው ተቋማት ላይ የምናደርሰው ጫና ተቋማት ጠንካራ ሆኖ እንዳይሄዱና ኢንስቲትዩሽናል ኢንዲፔንደንሳቸውን ይዘው እንዳይቀጥሉ ያደርጋል በለመድነው ፖሊስ ሁሉ ጊዜ በጥርጣሬ አይን መመልከት ሳይሆን ፖሊስን እድለኛ ብንሆንና እንደሌሎች በፖለቲካ በሰለጠኑ ሀገሮች ቢሆን ፖሊስ ጠባቂ የኔ ጋሻ መከታዬ ነው ብለን ማሰብ መቻል ነበረብን ለረጅም ጊዜ ግን ያሳለፍነው የፖለቲካ ታሪክ ፖሊስን ስናይ እንድንሸማቀቅ ፖሊስን ስናይ እንደ የኛ ደጋፊና የኛ መከታ ሳይሆን ሊያጠቃ እንደመጣ ለረጅም ጊዜ ያሳለፍነው ታሪክ እንትን ብሎናል ከዚህ መውጣት መቻል አለብን ስንቃወምም ተለየ ሐሳብም ስናቀርብ ሰላማዊ በሆነ መልኩ ወጥተን መግባት መቻል ይኖርብናል መንግስትም በተለይ በአሁኑ ሰዓት ፖለቲካ ስልጣን የተቆጣጠረው አካልም የህግ ማስከበር ኃላፊነት አለበት ሰላሙን የማስከበር ግዴታ አለበት የተፎካካሪዎችንም የህዝቡንም የራሱንም ሰላም ማስከበር ግዴታ አለበት ግዴታውን ሲወጣ ግን የማህበረሰቡን የፖለቲካ ንቃትም ከግምት ውስጥ ባስገባ መልኩ መሆን መቻል አለበት የተለመደውን የማጥቃትና የመጠቃቃትን ትርክት የመጠቃቃትን ታሪክ በማይደግም መልኩ መሆን መቻል አለበት ያ ካልሆነ ሁሉ ጊዜ ተፎካካሪ ፓርቲዎች ተቋማቸውን ሲያቀርቡ ሙሉ በሙሉ መንግስት ስልጣን የያዘውንም አካልም የመንግስት ተቋማትንና አጠቃላይ አደረጃጀቱን አገር ላይ ማደጋ ሊያስከትል በሚችል መልኩ ሊያቀርቡ ይችላሉ መንግስትም ደግሞ ያንን ለመከላከል የሚወስዳቸው እርምጃ አላስፈላጊ የሆነ ፍጥጫና የህይወት ማለፍ የንብረት መውደም ሁላ ሊያስከትል ይችላል ኦሬዲ ማስከትሏልና ይህ ነገር መቀረፍ መቻል አለበት ከዚያ ዙሪት መውጣት መቻል አለብን መልእክቱ ለሁሉም ነው መልእክቱ አንድ ስልጣን ላይ ያለው መንግስት ሁለተኛ ለተፎካካሪ ፓርቲዎች ሶስተኛ ደግሞ ለህዝባችን ጭምር ነው ህዝባችን ሀዘኑን ሲገልጽ ተቃውሞውን ሲገልጽ ሐሳቡን ሲገልጽ ሰላማዊ በሆነ መልኩ መግለጽ መቻል አለበት ሰላማዊ መልኩ መግለጽ መቻል የሚችለው ደግሞ
ፖሊስ ሰላሙን እንደሚያስከብርበት ማመን ደረጃ ሲያደርሰው ነው። የመንግስት ተቋማት የመከላከያ ሰራዊት ለህዝቡ መከታ መሆናቸውን ማሳየት ሲችሉ ነው። እኔ ትዝ ይለኛል ባለፈው አመት ጠቅላይ ሚኒስትሩ አምቦ ሲሄዱ ህዝቡ ያልፈለገው ነገር ነበረ፣ ተቃውሞ ሲያሰማ ነበረ። በዛን ቦታ የነበረው መከላከያ ወታደር እንደተለመደው ህዝብ ላይ አልተኮሰም፣ እንደተለመደው ህዝብ ላይ ዱላ አንስቶ አላባረረም፣ ዱላ ነው እንትን አላረገም። ያ አይነት ነው ታሪክ ቢደጋገም ፖሊስ ህዝቡ ፖሊሶች ላይና መከላከያ ላይ ያለው እምነት የበለጠ እየተነከረ የኛ ሰላም ማስጠባቂዎች ናቸው ሊገፉን የመጡ የመንግስት ዱላዎች ናቸው ብሎ አያስብም። ቀስ እያለ እየለመደ ይሄዳል። መንግስትም ደግሞ ህዝቡ እኮ ተቃውሞ አሰምቶ ወይም ደግሞ ሐሳቡን ሐዘኑን whatever የሚሰማውን ነገር አሰምቶ በሰላም መግባት እየለመደ ሲሄድ መንግስትም ሪላክስ ሊያደርግ ይችላል። በተወሰነ ደረጃ ህዝቡ በወጣ ቁጥር ዲስትራክሽን እንደሚፈጠር ውድመት እንደሚፈጠር ከማሰብና ከመጨነቅ ሊወጣ ይችላል። የተፎካካሪ ፖለቲካ ፓርቲዎችም ደጋፊዎቻቸውንና አባላቶቻቸውን ወደዚህ እንቅስቃሴ ሲያስገቡ የግድ በማፍረስ የግድ ደግሞ ነው ወደ ዱላ መማዘዝ መግባት ሳያስፈልግ ፒስፉል በሆነ መልኩ ፕሮቴስት አድርገው ሐሳባቸውን ገልጸው ህዝባቸውን አንቅተው መመለስ ይችላሉ የሚል ነው። እኔ ትልቁ ኃላፊነት ያለው በዋናነት ስቲል የፖለቲካ አመለካከታችንና መንግስት ሊወስድ የሚገባው እንቅስቃሴ ላይ ነው ብዬ ማስበው። መንግስት የህግ የበላይነት ማስከበር ኃላፊነት አለበት፣ ግዴታውም ነው፣ ህገ መንግስታዊ ግዴታው ነው። ግን የህግ የበላይነት ሲያስከብር ነው ሩል ኦፍ ሎው እና ሩል ባይ ሎው የሚል ጽንሰ ሐሳብ አለ። የህግ በላይነትና በህግ መግዛት የሚባል ኢትዮጵያ ውስጥ ለረጅም ጊዜ ሲኬድ የነበረው በህግ መግዛት ነው። ህግ ፍትሃዊ ያልሆኑ ህጎች ሁላ የሚወጡበት ሁኔታ ነበረ። በጣም አንቲ ቴሮሪዝም ፕሮክላሜሽን ሌሎችን ስንመለከት ፍትሃዊ ያልሆኑ ህጎች የሚወጡበትና ሩል ባይ ሎው ይካሄድበት የነበረ ሁኔታ ነው ያለው። ያንም ባህል የፖለቲካ ባህል ህግን የፖለቲካ ተቀናቃኞችን የማጥፊያ መሳሪያ የመንግስት ተቋማትና የፖለቲካ ተቋማት የዲሞክራሲ ተቋማትን የማፈኛ መሳሪያ ከማድረግ አስተሳሰብ መውጣት መቻል አለበት። ሩል ኦፍ ሎው መምጣት መቻል አለበት። የህግ የበላይነት ማንም የፖለቲካ መሪ ሊሆን ይችላል ከጠቅላይ ሚኒስትሩ እስከ ማንኛውም የቀበሌ አስተዳደር ከህግ በታች ነው የሚለው አስተሳሰብ ከላይ እስከ ታች ሰርጾ መግባት መቻል አለበት። ህዝባችንም ህግን የማክበር ባይ ዲፎልት ማለት ነው ህግን የማክበር ባህል በጣም ልናዳብር ይገባል። ህዝባችን እንደውም እንደደረሰበት ጫና እጅግ በጣም ሰላማዊ ነው። እውነቱን ለመናገር ሰላማዊ ነው ህዝባችን። የፖለቲካ ተፎካካሪ የፖለቲካ ፓርቲዎችም ያንን የህዝቡን ሰላማዊነትም የበለጠ ነጥሮ እንዲወጣ ማድረግ መቻል ይኖርባቸዋል። መንግስትም በበኩሉ የህግ በላይነትን ሲያስከብር ሩል ኦፍ ሎው እና ሩል ባይ ሎው የሚለውን ነገር በደንብ አድርጎ ለይቶ መሄድ መቻል አለበት። የለመድነውን የፖለቲካ ጫና መንግስት ተቋማትን የፖለቲካ መሳሪያ ዱላ አድርጎ መደብደቢያ ማድረጉን ማቆም ይኖርበታል የሚል መልእክት አለኝ። በእኛ ሀገር ብዙ ጊዜ እጅግ በጣም ተራ የሆኑ ወንጀሎች ወደ ብሔር ግጭት ያድጋሉ። ሰዎች ወደዛ እንዲያድጉ የሚያደርጉበት ሁኔታዎችን አይተናል። ወደ እምነት ግጭት እንዲያድግ ተቋማቶች እንዲወድሙ የሰው ህይወት እንዲጠፋ ንብረት እንዲጠፋ የሚደረግበት ሁኔታዎች አሉና ተራ ወንጀሎችን እንደ ወንጀል ወስደን እነሱንኑ ወደ መዳኘት እነሱንኑ ወደ ህግ ስርዓት ማስገዛት እዛው ላይ ለምን አይቆሙም? ተራ ወንጀሎችን ለምንድን ነው ወደ ላይ ማሳደጉ ያስፈለገው? እኔ ለእንደዚህ አይነት ጉዳዮች መሰረት የሚሆኑ ሁለት መሰረታዊ ምክንያቶች አሉ ብዬ ነው ማስበው። አንደኛው የፖለቲካል ኢንተርፕረነርስ አሉ፣ የፖለቲካ ነጋዴዎች አሉ። ማንኛውም አጋጣሚ ውስጥ የፖለቲካ ትርፍ ማግኘት የሚፈልጉ ተቋማት፣ አካላት፣ ቡድኖች አሉ። እሱ በደንብ መታየት አለበት። ኢሚዲየትሊ የህዝቡን አስተሳሰብ በሚፈልጉት አቅጣጫ ሼፕ አድርገው በቀላሉ በሁለት ግለሰቦች መካከል ዩኒቨርሲቲዎች ውስጥ የሚፈጠሩ በሁለት ተማሪዎች የሚፈጠር ግጭት ሲምፕሊ በቀላሉ ወደ ሃይማኖትና ወደ ብሔር ግጭት በቀላሉ ሊያድግ ይችላል። ያ አስተሳሰብ እጅግ በጣም አደገኛና አገሪቱንም ከፍተኛ መስቀልቅል ውስጥ እያስገባ ያለ አስተሳሰብ ነው። ሶ ያንን የሚያራግቡ የፖለቲካ ነጋዴዎች አሉ። እነሱን ህዝቡ በደንብ መለየት አለበት። ሁለተኛው ግን የፍትህ ተቋማቱ ላይ ህዝቡ ያለው እምነትም ጭምር ነው። ይሲ አንድ ሰው ተራ ወንጀል ደረቅ ወንጀል ሲሰራ በስነ ስርዓቱ በፖሊስ ተይዞ አስፈላጊው ማስረጃ ቀርቦበት ፍትህን እንደሚያገኝ
ጠንካራ እምነት ህዝቡ ቢኖረው ወደ እንደዚህ አይነት ፍትህን ወደ ራሱ ወደ መውሰድ እርምጃ አይገባም። ሶ ፖሊሶቻችን አቃቤ ህጎቻችን ፍርድ ቤቶቻችን ተቋማዊ ነጻነታቸውን በደንብ አድርገው መጠበቅ ይኖርባቸዋል። ተቋማዊ ነጻነታቸውን ሲጠብቁ ለራሳቸው ብቻም ሳይሆን ለህዝባቸውና ለሀገራቸውም ጭምር መሆን መቻል አለበት። የፍትህ ተቋማቱ ነጻ መሆናቸውን በተግባርም ህዝቡ በደንብ አድርጎ እየተረዳና እየለመደ እዚህ ደሙ ቢፈስ ወይም ደግሞ ቢፈነከት ወይም ደግሞ ንብረቱ ቢሰረቅበት የብሔር አጋሮቹን ወይም የሃይማኖት አጋሮቹን መጥራት ሳያስፈልገው ጠንካራ በሆነ የፍትህ ስርዓት ውስጥ ፍትህ ይሰጠኛል፣ መብቴን ማስከበር እችላለሁ የሚል ጠንካራ እምነት ባህል ውስጡ ማዳበር ቢችል ወደዚህ ነገር ውስጥ አይገባምና ፍርድ ቤቶቻችን ፖሊስ ተቋማትና የጸጥታ ተቋማት አቃቤ ህጎቻችን ራሳቸውን በደንብ አድርገው ሪሊ ህዝቡ እንዴት ነው የሚመለከተን፣ ለምንድን ነው እሱ ወደ እርምጃ ወደ በራሱ በመውሰድ ውስጥ የሚገባው የሚለውን ራሳቸውን በደንብ አድርገው መገምገም ይኖርባቸዋል። ሶ የፖለቲካ ነጋዴዎች አሉ፣ የተቃውሞቻችን ጥንካሬ ማነስም አለ። ተቋማዊ ግንባታ በጣም ያስፈልገናል። ተቋሞቻችን ነጻና ገለልተኛ መሆን እንደሚፈልግባቸው በህግ መጽሐፍት ውስጥ ባለው መልኩ ነጻና ገለልተኛ ሆነው መገኘትም አለባቸው። ራሳቸውን በዛ ደረጃ ማደራጀት ይኖርባቸዋል ብዬ ነው ማስበው። በዛ መልኩ የህዝቡን እምነት በደንብ አድርገው ማትረፍ ይኖርባቸዋል። ህዝቡ ወደ እነሱ መጥቶ ፍትህ እንደሚያገኝ እርግጠኛ መሆን እስኪችል ድረስ ማለት ነው። በጣም አመሰግናለሁ። በመጨረሻም ለኢሬቻ በዓል እንኳን አደረሱት። ከዚህ ጋር ተያይዞ አሁን እየሄዱ ያሉ ነገሮች ላይ እስቲ ሀሳቦትንም ቢያካፍሉኝ ደስ ይለኛል። ኢሬቻ ያው ይታወቃል በኦሮሞ ዘንድ የተለያዩ ቦታዎች ይከበራል። ከ150 ዓመት በኋላ ደግሞ ወደ ፊንፊኔ ተመልሷል። ከዚህ ጋር ተያይዞ አንዳንድ አካላት ኢሬቻ ላይ ሁሉም መሳተፍ አለበት፣ ሁሉም መምጣት አለበት የሚሉ አሉ። በሌላ በኩል ደግሞ የጤና ባለሙያዎችን ጨምሮ ዘንድሮ የሚታወቅ የጤና ችግር ስላለ ይህንን ማዕከል ባደረገ ብናደርገው የተሻለ ነው የሚል ምክር ሀሳብ ያቀርባሉ። መንግስት ደግሞ አባገዳዎች የሚያረጉት ጥሪ የሚያረጉት ውሳኔን በተከተለ ህግ አስከብራለሁ የሚል ሀሳብ አለ። እንዴት ነው የዘንድሮ ኢሬቻ መከበር አለበት ብለው እርስዎ የሚያስቡት ምናልባት የሚያስተላልፉት መልእክት ካለ? አመሰግናለሁ። እንግዲህ ኢሬቻ የኦሮሞ ታላቅ ባህላዊ ስርዓት ነው። ይህ ስርዓት ለረጅም ጊዜ ሰፕረስ ተደርጎ እንዲደበቅና ወይም ደግሞ እንዳይወጣ ተደርጎ የቆየ ከተወሰኑ አመታት በኋላ ግን በጣም በሰፊ ሁኔታ ህዝባችንም የመሰባሰቢያ መድረክ የኦሮሞንና የኢትዮጵያን ብዝሃነትም ትልቅ መልኩ የሚንጸባረቅበት መድረክ ሆኖ መጥቷል። በተለይ ከ150 ዓመት በኋላ ለመጀመሪያ ጊዜ የኢሬቻ ሆራ ፊንፊኔ በፊንፊኔ የተካሄደበት ሁኔታን አስተናግደናል። አምና እጅግ በጣም ትልቅ ሴሌብሬሽን ነበረ። ከኦሮሚያ የተለያዩ ዞኖች የመጡ ብቻ ሳይሆን በአጠቃላይ ከመላ ኢትዮጵያ የመጡ የተለያዩ ብሔር ብሔረሰቦች የተሳተፉበትና ኦሮሞ ምን ያህል የኢትዮጵያ መሰረት እንደሆነ የኢትዮጵያ ግንድ እንደሆነ ምን ያህል ደግሞ አቃፊ ሆኖ ሌሎቹን በአግባቡ ማስተናገድ የሚችል ሰፊ የሆነ ባህል መሰረት እንዳለው ያሳየ ነው። እንግዲህ ዘንድሮ ኢሬቻ በዓል ይከበራል። ሲከበር በእርግጥ የጤናው ኮንሰርን አለ። ይሄ የጤና ኮንሰርን ሁሉንም የሃይማኖታዊ እና የባህላዊ ባህል አከባበሮች ላይ ተጽዕኖ አሳድሯል። ኢሬቻም ኦፍ ኮርስ ከዚህ ተጽዕኖ ስር አያመልጥም። ነገር ግን በመንግስትና ኢሬቻን እናክብር በሚሉ ሰዎች መሀል ያለው አላስፈላጊ ፍጥጫ እኔ መኖር ያለበት ብዬ አላስብም። ለምን መንግስት በእርግጥ ኢሬቻ ላይ የሚሳተፉ ሰዎች ባጅ እየሰጠው ተመዝግበው የሚል ነገር እየሄደ ነው። እኔ ያግባብ ነው ብዬ አላስብም። ህዝቡም ደግሞ እንደ ድሮ ሁሉ ነገር ነቅሎ መጥቶ ለጤና ሪስክ የሚያስከትል እዚህ ያው በሽታው ሪስክ በሚያስከትል መልኩ ሰላሙን አስፈላጊውን ጥንቃቄ ማድረግ ሳያስፈልገው በስፋት መጥቶ የሚሳተፍ ከሆነ ጥንቃቄ ካላረገ ከፍተኛ የሆነ የጤና ችግር ሊያስከትል ይችላል። ሶ እኔ ኢሬቻ የህዝቡ ነው። በዋናነት መወሰን የሚገባው ህዝቡ ነው። የህዝቡ ደግሞ መሪዎች አባገዳዎች ናቸው። በባህላዊ ስርዓትነቱ አባገዳዎች ናቸው። አባገዳዎች ደግሞ በዛ ጉዳይ ላይ ያለውን የህዝቡን ፍላጎትም ሁለተኛ ሊያስከትል የሚችለውን የጤና ሪስክም ባማከለ መልኩ መሆን አለበት። ዝም ብሎ ግን
በተወሰነ ሰዎች ውሳኔ ሜቢ መንግስት የሰላምና የደህንነት የማስከበር ኃላፊነት አለበት ያንን ኃላፊነቱን ሊወጣ ይገባል ከዛ በዘለለ ግን ለተወሰኑ ሰዎች በተመረጡ መልኩ ባጅ ሰጥቶ ነው በመግቢያ ካርድ ሰጥቶ ኢሬቻን ያክብሩ የሚል ባህላዊ እሴቱነቱንም አሰባሳቢ መድረክነቱን የሚያደበዝዝ ነው የሚሆነው በሌላ መልኩ ደግሞ እንደባለፈው አመት ሙሉ የኢትዮጵያ የኦሮሞ ህዝብ እንዳለ ነቅሎ ቢመጣና ያንን ነው መድረኩን በሙሉ ቢያጨናንቅ የጤና ሪስኩም በመሃል አለና ሁለቱም ባማከለ መልኩ የህዝቡን ፍላጎት ባከበረ መልኩ አባገዳዎችም ደግሞ ያን የህዝቡን ፍላጎት በሚያከብር መልኩ ውሳኔ አስተላልፈው አይ ቲንክ እንቅስቃሴ ውስጥ መገባት ያለበት ነው ህዝቡ ግን በብዛት እንዳይመጣ ጫና ሲደረግ ለምን የሚል ጥያቄ ማንሳቱ አይቀርምና ህዝቡን ማሳመን ያስፈልጋል የመንግስት ተቋማትም አባገዳዎችም የህዝቡን ፍላጎት ባማከለ መልኩ ህዝቡን ለማሳመን ስራ መስራት ይኖርባቸዋል መምጣቱ የሚያስከትለውንም ተጽዕኖ መቅረቱ ነው መንግስት በሚለው መልኩ ባጀት የተሰጣቸው ሰዎች ብቻ ይግቡ በሚለው መልኩም ብዙ መሄድና ተቀባይነትም ያለው ነው ብዬ አላስብም በዚህ መልኩ መከበር ይኖርበታል ኢሬቻ ኦፍ ኮርስ የበለጠ የኦሮሞ ሰላማዊነት የኦሮሞ የዚች ሀገር ግንድነት የሚንጸባረቅበትና ብዛሃነት ኦሮሞ ውስጥ ያለው ብዛሃነት ኢትዮጵያ ውስጥ ያለው ብዛሃነት የሚንጸባረቅበት ስለሆነ መንግስትም ያንን በአግባቡ ሊጠቀምበት ይገባል ብዬ አስባለሁ አባገዳዎች ደግሞ ትልቅ ኃላፊነት አለባቸው በዚህ ስርዓት አመራር ደረጃ ላይ አባገዳዎች የህዝቡንም ኮንሰርን የመንግስትንም ኮንሰርን በግምት ውስጥ አስገብተው ነው ሪስፖንሲብል የሆነ ኃላፊነት የተሰማው ውሳኔ እንዲያስተላልፉ መልእክቴን አስተላልፋለሁ እንግዲህ ለመላው የኦሮሞ ህዝብ ለኢሬቻ በዓል እንኳን በሰላም አደረሳችሁ በዓሉ የሰላምና የመከባበር ለኦሮሞ ህዝብ የኦሮሞን ህዝብ ታላቅነትንም ደግመን የምናሳይበት እንዲሆን መልእክቴን አስተላልፋለሁ ምናልባት እስካሁን ካወራንቸው ላይ የሚጨምሩት ነገር ካለ ወይንም ደግሞ አላነሳንም የሚሉት ነገር ካለ እኔ አሁን በአሁን ሰዓት እኔ አገራችን በጣም ከባድ የሆነ የፖለቲካ ውጥረት ውስጥ ነው ያለችው ምናልባት ኢሬቻ ጋር ተያይዞ የሚነሳው ነገር ይዛ ነጸብራቅም ሊሆን ይችላል የሚል ግምት አለኝ መንግስት ምርጫ ባለመካሄዱ ምክንያት ኮሮና ሰበብ በመተላለፉ ምክንያት የተፈጠረ የክፍተት አለ የተወሰነው ደግሞ የሀገራችን ክፍል በተለይ ትግራይ ብሔራዊ ክልላዊ መንግስት የፌዴሬሽን ምክር ቤትን ውሳኔ እና የምርጫ ቦርድን ውሳኔ ባለመቀበል ያካሄደው ምርጫ አለ በዛ ምክንያት የተፈጠረ የሌጂቲሜሲ ጥያቄ አለ መንግስት ሌጂቲሜት ነኝ ብሎ ሊያስብ ይችላል ነገር ግን አሁን ባለው ሁኔታ ነገሮች ሁሉ በተቀመጡ ውሳኔ መልኩ እየሄዱ አይደለም ከፍተኛ የሆነ የፖለቲካ ውጥረት እየተፈጠረ ስለሆነ መንግስት ሪሊ ሀገሪቱ ውስጥ እየተካሄደ እየመጣ ያለውን ችግር ከግምት ውስጥ በማስገባት የፖለቲካ ፓርቲዎችን ህዝብን መወከል የሚችሉ የፖለቲካ ፓርቲዎች መላ የኦሮሞን ህዝብም የትግራይንም የአማራንም የሌሎችም ብሔር ብሔረሰቦች የሚወክሉ የፖለቲካ ፓርቲዎችን አሰባስቦ ሪል እና ጄኑዊን የሆነ ዲስከሽን ንግግር ማድረግ ይኖርበታል የሀሳብ ልዩነት ሊኖር ይችላል ግን ውይይት ሰፊ የሆነ ጠንካራ ውይይት ማድረግ ይኖርበታል የሚል ሀሳብ አለኝ የፖለቲካ ፓርቲዎችም ይህንን አገሪቱ ልትገባበት የሚችለውን የከፍተኛ ክራይሲስ በመረዳት ቀውስ በመረዳት መንግስት ላይም ጫና አድርጎ ወደ ድርድሩ እንዲመጣ እኔ ለኦሮሞ ፖለቲካ ፓርቲዎችም ለሌሎችም የፖለቲካ ፓርቲዎች ጥሪ ያደርጋለሁ ጠንካራ የሆነ አቋም ይዘን ከመንግስት ጋር ቁጭ ብለን መነጋገር የምንችልበት መንገድ መፈጠር ይኖርበታል የሚል ነው ወደ አላስፈላጊ ፍጥጫና ግጭት የሚገባ ከሆነ አገሪቱ መወጣት የማትችልበት ክራይሲስ ውስጥ ትገባለች ምናልባት ከዚህ በፊት አገሪቱ ያሳለፈቻቸው የፖለቲካ ቀውሶች ያላሉት ክር አለና ያ ክር ሊበጠስ ይችላል የሚል ፍራቻ አለን ያ ደግሞ በጣም ሊያሰጋንና ሊያሳስበን የሚገባ ነው የኦሮሞ ፖለቲካ ፓርቲዎች ከፍተኛ ኃላፊነት አለባቸው የሌሎችም የብሔር ፖለቲካ ፓርቲዎችና አገራዊ ፖለቲካ ፓርቲዎችም ይሄ ጉዳይ አሳስቧቸው ጉዳዩን መንግስት ላይ ጫና በመፍጠርና መንግስት ወደ ድርድር እንዲመጣ የማድረግ ኃላፊነት አለባቸው ብዬ አስባለሁ አቶ ሱልጣን ቃሲም የኦሮሞ ዴሞክራቲክ ህብረት ሊቀመንበር ለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁ በቅርቡ በምርጫው ጉዳይና እንዲሁም የፌዴራሊዝም ጉዳዮች ላይ እንገናኛለን ብዬ ተስፋ አደርጋለሁ አሁን ለሰጡኝ ነገር በጣም አመሰግናለሁ
እኔም ለተሰጠኝ እድል በጣም አመሰግናለሁ። እንግዲህ ሀገራችንን አምላክ ሰላም ያደርግልን። የተሻለ ሀገር እንደምንገነባም የተሻለ ሀገርም እንደሚኖረን ተስፋ አደርጋለሁ። ህዝባችንን ሰላም ያደርግልን። አመሰግናለሁ። የተከበራችሁና የተወደዳችሁ አድማጮቻችን በፊንፊኔ ኤፍኤም 92.3 ዘወትር በዚህ ሰዓት ወደ እናንተ የምናደርሰው የፊንፊኔ እንግዳ ፕሮግራማችን በዚሁ ተጠናቋል። በዛሬው የፊንፊኔ እንግዳ ፕሮግራማችን ይዘንላችሁ ከቀረብነው የኦሮሞ ዲሞክራቲክ አሶሲዬሽን ፓርቲ ወይንም የኦሮሞ ዲሞክራሲያዊ ህብረት ፓርቲ ሊቀመንበር ጋር ካደረግነው ቆይታ የተለያዩ ፍሬ ነገሮችን አግኝታችኋል ብለን እናስባለን። የፕሮግራሙ አዘጋጅና አቅራቢ ሁሴን አሚዶ ነበርኩኝ። ሳምንት በሌላ እንግዳ እስክንገናኝ ሰላም።